ኧረ በእጅ ሰበብ እንዳት ሰበብ ነው ብቻለች ነው አሎዳም የለም ወጣት አሎዳም ተቀመጫንቺ አታነቂ ተቀመጭ ያዋሽሽ ነገር እሷ እኮ ነች መጀመሪያ መጣች እኔ ጋር ልጃን ለማስታረቅ ትሞክራለች እንጂ ድጋሚ ቤተሰብ ማለት በህማምት ማልገት ስለሚታረቁ እኮ ደስ እና ዳላል ሞከርሽም ማታኛ እሺ በእናትሽ ትብር ቢቀጣሽ ነው እኔ ምን አጥቼ ነው ስትብር ነው የሚከፈልኝ ይታረጋል ነይ ምንድን ግደኛ አደባባይ ያወጣሽ ነገር ነው እውነት ነው አለኝ ልጅ እውነት ነው ከየት የመጣ እንዳትነኪ ከየት የመጣ ቤቱን ለቅቄልሽ ነው የምወጣው እንዳትነኪ አይደለም በንግግር ፍቱ ወጣን ትብር ቢከፈላችሁ እኔ ምንም ስለ ልጁ የማውቀው ነገር የለም እሱ ምንም አያውቅም እኔ መጥ አይ ለልጅሽ ነው ልጅ አለኝ ስለኛለች እንዴ አው ስልክ ላይ ፈጣሽ አው ለብር የቤተሰቦችሽን እንትን የምታጣይ አጥቂው ቢገሻለው ከኔ ጋር ነው ችግርሽ ከኔ ጋር አይመለከትሽም እንደፈለገሽ ታላቅ እህትሽ ነች አይደል እንደፈለገሽ ተረጋጊ ይሁን ነገር ይልቅ አንቺ ያመጣሽ እሱ ነው አይደል አንተ ምንድነው ምን እያደረክ ነው ምንድነው ልትረካ ነው እንዴ ገዳኝ ይዤ መጣው ምንም ተልኮ የለኝም እውነት ነው ልጅ አለኝ ከየት የመጣ አንቺ ገና ማለቅሽም ማንም ስለነገረሽ ነው መተሽ እጅሽን እኔ ላይ የምታነሺው አንቺ ህዝብ ያወቀው ነገር እኮ የኔ ስልክ አለማየት ነው እንድፈነጭ ያረጋሽ አይደል እኔማ ስራዬን ስል አንተ አለ ብዬሽ ነው ይሁሉ ጋር ትወጣለች እንዲያደባባይ ላይ የሰው ጭራሽን ታውቃለች ቢያለ አቅም ወተሽት እኔ ድረሻለሁ የምናባሽ ልጅ ነው ወጣው ነገር ተረጋጊ ተይቴ በማርያም ልቀቂኝ ተረጋጊ ቆይ ሰላም የሃይሊፋም ቤተሰቦች እንደምን አላችሁ እንደምን ቆያችሁ እኛ ያለን ፈጣሪ ተመሰገነ ይሁን እቺ እህታችን የመጣችሁ ያው የፍጹም እህት ነች ፍጹም ማለት ባለፈው አንድ እህታችን ከማቲያስ ልጅ አለኝ ብላ መጣ ነበርና እሷ ደግሞ እኔ ታላቅ እህቷ ነኝ የምንም ልጅ የላትም ይሄ ነገር ሰዎች ልከውልኝ ነው ሚዲያ ላይ ያየሁት እስካሁን አላየሁትም ነበር ተልኳ ማን እንደላካት ምን እንደሆነ እኔ ሳላቅ ከየት የመጣ ልጅ እንደሆነ አላቅም ብላ ነውና እቺታችን የመጣችውና የምትለው ነገር እስቲ አብረንስ እኔ ምንም ማውቀው ነገር የለም እቴ ከኔ ጋር ናት የተወሰነ ሰዓት ነው የተለያየ ነው እኔ ስራዬን እንጂ ሌላ ምንም ማየው ነገር የለም ስራዬ ላይ ነው ትኩረቴ እኔ በስልክ ያው እህትሽ ሲባል እንዴ ምንድነው ሚጡ ምንድነው ምን ሆና ነው ብዬ ነበር እያልኩ የነበረው ስለዚህ አብረን ሄደን ጠቃታለን የስን ጊዜ ታላቅ ሆነሽ አንቺ እኔ በጣም ያሳደግኳት ነኝ ማለት ይቻላል እኔ የማልሰማው የምን ልጅ ማን እንደላካት ምን እንደሆነ አላውቅም እኔ እህቷ ነኝ ግን ስልክ ላይ ብዙ ጊዜ ትኩረት የለኝም ስራዬን ብቻ ነው ግን ሚጡ እንደዚህ ሚጡ ልጅ ነው ሚጡ የተለያየ ነገር እየተነገረኝ ነው ምን ይሁን ምን አላውቅም እስኪ አሁን ቀጥ ብዬ ወደ ቤት ሄዳለሁ ምን እንደምትለኝ እኔም ሰማለሁ በጣም ጥሩ ቤተሰቦች አሁን ቤት እንሄዳለን እነፍጹም ጋር ልጅ አለኝ ያለችው ጋር ቤታቸውንም ምን ያሳየች ሌላ ነበርና ነገሩ አጣራጣሪ እንደሆነ ተረድቻለሁ ማለት አሁን እሷ የጠቆመችን ቤትና በፊት ያሳየችን ቤት የተለያየ ነውና ቤት አናግረሻት ነበረ በዚህ ጉዳይ ሌላ ቦታ ነው እኔ የምኖረው ኦኬ ስለዚህ ሌላ ቦታ ስለምኖር ነገሩ ከኔ በፊት ህዝቡ አይቶታል በጣም ማለት ነው በተለያየ መልኩ ይናገረኛል ይደወልልኛል ምን ይልኛል ግን እኔ ስልክ አይቻላቅም ትዝ አይለኝም የራሴን ኑሮዬን ቤቴ ልጆቼን እንጂ ምንም ስልክ ማይበት ሰዓት የለኝም ድንገት ሳያው ነው ህዝብም ይወቀው ሚዲያው የሚታወቅ እነዛም ነፃ ይሁኑ ብዬ ነው የምን ልጅ ነው የሚለውን ነገር ነው ህዝብ ፊት ያቀረብኩት እሺ በጣም እናመሰግናለን አንቺ ላቂ ቆምሽ ነሽና ቴንኪው አሁን ወደዛ ቤት እንሄዳለንና ማለት አሁን ያደረግሽው ነገር በጣም ጥሩ ነውና ይበል ያሰኛል ምክንያቱም ላቅም ይቆምሽው አንቺ ገብቶሻል አይደል እንግዲህ ቤተሰቦች ደርሰናል ልጅ ነው ከአሹ ልጅ ነው ምንድነው በስራታው ይኸውልሽ አይደለም ምን ቢከፈልሽ ነው የምን ቢከፈልሽ ነው እኔ እንደዚህ ነው ያሳደኩሽ ቆይ ተይቴ ተረጋጊ እንዴ አይደለም ተረጋጋችሁ ቆይ እናግርሻለሁ ተረጋጊ ያልኩሽ አይደል እንዴ ልጅ ነው የምን አባሽ ልጅ ነው የምን አባሽ ልጅ ነው
እሺ ተረጋጉ። እንደዚህ ነው ያሳደኩሽ እኮ ነግርሻለሁ አልኩሽ አይደል እንዴ እንደዚህ በመሆን ምንድነው የምታመጪው? ከየት ያመጣሽው ልጅ ነው? ከየት ሀገር ምድር እስኪያይ ድረስ እህትሽ ከየት እኔ ድሬሻለሁ። የምን አባሽ ልጅ ነው? አታውቂው ነገር ተረጋጊ። ተይቴ በማርያም ልቀቂኝ። ተረጋጊ። ቆይ አንተ ማለህበት እህቴ ማታውቂው ነገር አለ አይደል? ለቤተሰብ አታስቢም? አዋረድሽኝ። በተከበረሽ አዋረድሽኝ። እኔን ጠይቀሽኛል? መተሽ እኔን ከማናገር በፊትሽ መተሽ መደብደብ ነው የሚቀናሽ? ንገሪኝ እስኪ። አዎ፣ ምክንያቱም ይሄ አደባባይ የታወቀ ነገር ነው። የምን ልጅ ነው? የምን አባሽ ልጅ ነው? እህቴ መጀመሪያ ተረጋጊና ታወራላችሁ። አንተ ነህ። እኔ ነኝ ያልኩት ሁሉንም ነገር እኔ ነኝ። እሱ እንዳትነኝ። እኔ ምንም አውቀው ነገር የለም። የሆነ ነገር ሆኛለሁ ምናምን ይወሰድሽ። ለዛ ነው አይሰው የደበደብከልኝ። እኔ በእህቴ ማንም ቢመጣ አለቀ። መጀመሪያ እሷ ማየት እየጠበካት አልነበረም። ለዛ ነው ስንት ብር ቢከፈልሽ ነው? ስንት ብር ቢከፈልሽ ነው? እኔ ምን አጥቼ ነው ስንት ብር ነው የሚከፈልኝ? ተረጋጊ። ከፈልሽ ነው ነይ ምቺ እንግዳይኛ አንቺ ለምን ማትረጋጊው? ተረጋጊ። እንዴት ብዬ ልረጋ? እንዴት ተረጋ? እንዴት ላናግራት? እኔ ያየሁትን ነገር እሺ። እናትና አባቶቻችንስ አልዳርኩሽ? የምን ልጅ ነው? ከየት የመጣ ነው እኮ እንድነግርሽ መች ጊዜ ሰጠሽኝ? ያው ሁሉ ውሸት ነበረ ማለት ነው። አንተ ዝም በል እኮ አይደለም። እዚህ ጋር እኮ ውሸት ነበረ ማለት ነው። አደባባይ ያወጣሽው ነገር ምንድን ነው? እውነት ነው አለኝ ልጅ። እውነት ነው። ከየት የመጣ እንዳትነኪኝ እቴት። ከየት የመጣ? ቤቱን ለቅቄልሽ ነው የምወጣው። እንዳትነኪኝ። እኮ ተረጋጉና በንግግር ፍቱ አይሻልም? ቤቱን ለቅቄልሽ ነው የምሄደው። እሺ አይደለም፣ በንግግር ፍቱ። ልጅ ካለ አይደለም፣ በንግግር ስንት ብር ቢከፈላችሁ? እኔ ምንም ስለ ልጁ የማውቀው ነገር የለም። እሱ ምንም አያውቅም። እኔ መጠየቅ ትችያለሽ። ምንም አያውቅም እሱ። የምን አባሽ ልጅ ስልክ ላይ መጣት ጀመር። ድሮ ነው ስልክ ላይ ስትጣጂ ይሄ ነገር እንደምታመጪ የታወቀ። አዎ ስልክ ላይ ፈጣሽ። አዎ ለብር የቤተሰቦችሽን እንትን የምታጣይ ብዬሻለሁ። ከኔ ጋር ነው ችግርሽ። ከኔ ጋር አይመለከትሽም። እህትሽ ነች አይደል? እንደፈለገሽ ተረጋጊ። ከማናገር ይልቅ መተሽ መማታት ነው የሚቀናሽ። አስረዳ። እኔ ምንም የማውቀው ነገር የለም። በቃ የሆነ ሰው እንደዚህ ያስቸግሩኛል ምናምን አለች። እኔ ነኝ ያልኩት። እሱ ምንም የሚያውቀው ነገር የለም። እኔ ነኝ ያስገባሁት ሁሉንም ነገር። አንቺ ነው ያመጣሽው እሱ ነው አይደል? አንተ ምንድነው ምን እያደረክ ነው? ምንድነው እሱ ልትነካ ነው እንዴ? ገናኝሽ የመጣው የእሱ ዕጣ ነው የሚደርስ። አንተ ተረጋጋ። ይኸውልህ እዚህ ጋር በእኔ በኩል ነው አይደል የመጣችሁ? እኔ ለህዝብ ይፋ ማድረግ አለብኝ። ሌላ ተልእኮ አይደለም። ምን ነገርካት? ለእሷ እኮ በቃ ያለውን ነገር ነው። እኔ እሷ ነች ደውላ እና ለማስታረቅ ነው እንጂ መሞከር ያለብህ እንደዚህ አይነት ብጥበጣ እንዲነሳብህ ይሰማል። እኔ እኮ ተነጋገሩ ነው ያልኩት ወንድም። አሁን እያልኳት ያለሁት ይኸውልህ እሷ እኔ ጋር ደውላልኝ እንደዚህ አይነት ነገር ሰምቻለሁ። ልጅቷ የቀረበችው በአንተ በኩል ነው። ስለዚህ ማጥራት እፈልጋለሁ። ምንም አይነት ልጅ የላትም ነው ያለች። ይሄ ነገር እኔ ደወለችልኝ ይዛ ይመጣ ገብና ለዛ ነው ገብቷል። ምንድነው የተፈጠረው? ይሄ ነገር ውሸት ነው ብላኝ ነው ይዛኝ የመጣችሁ። ይሄ ነገር አንተ የማታውቀው ከሆነ እንድታውቀው ልጅ የላትም ውሸት ነው ማለት ነው። እኔ መጀመሪያ እውነት መስሎኝ አዝኜላት ነበረ። ስለዚህ ሌላ ዓላማ አላት ወይ ሌላ ተልእኮ አላት ማለት ነው። ይሄ ነገር ማጥራት እፈልጋለሁ እያለች ነው ገብቷል። ምንም ተልእኮ የለኝም። እውነት ነው ልጅ አለኝ። ከየት የመጣ ይኸው ቤት ውስጥ ያሳደግኩሽ እኮ እኔ ነኝ። ይኸው ወንድ እስኪ የትኛው ልጅ ነው? እኔ ምንም ስለ ልጅ ብላ አይደለም ሲጀምር ይሄ ልጅ እንደዚህ አይነት ነገር አልነገረችኝም ጭራሽ። ለኔ ሌላ ታሪክ ፈጥራ ነው እዛ ልጁ ጋር ሄደች። የትኛው ልጅ ነው? ሰው የማያውቀው ልጅ አንቺ ገና ማለቀሽም። አይ በቃ እህቴ ተረጋጊ እኮ በቃ ተነጋግረን ጭራሽ በውሸት ነው አይደል ሄደሽ የሰው ያስመጣሽኝ። ቆይ ከአንቺ ጋር እንነጋገራለን እህቴ። አንቺ ደግሞ ተረጋጊ። እሷን አምናት ነው ማንም ስለነገረሽ ነው መተሽ እጅሽን እኔ ላይ የምታነሺ። ህዝብ ያወቀው ነገር እኮ እህትሽ ሚጡ ያም የኔ ስልክ አለማየት ነው እንድፈነጭ ያደረገሽ አይደል? እኔማ ስራዬን ስል
አንተ አለ ብዬ እኮ ነው ይሁሉ ጋር ትወጣለች እንደ አደባባይ ላይ የሰው ሰው ጭራሽን ታውቃለች ብያለሁ። እሱን ትመልስልኝ አለች እንዴ? አንቺ ኧረ በእጅ ሰበብ እንዳትሆን ሰበብ ሆነብሻለች። ትክክል አልወጣም። የት ነው የምወጣው? አልወጣም። ተቀመጪ አንቺ አታነቂ። ተቀመጪ የዋሽሽ ነገር እኮ አሁንም ብታምኑ እኮ በቃ የለሽም አይደለ? ከእህትሽ በላይ አንተ ዝም በል እኮ አይደለም። እኔም እኮ አስዋሸሽ። እኔ እኮ መጀመሪያ ያቀረብኩሽ ልጅ አለሽ ተብዬ ነው። ልጅ አለኝ ብለሽ ነው የመጣሽው። አልቀሰሽ እሷ ነች ይዛኝ የመጣችው። አንተን አይደል የሁሉ እንትን የፈጠረው አይደለም። ልትረዳኝ እሷ እኮ ነች መጀመሪያ የመጣችው። እኔ ጋር ልጅ አለ ለማስታረቅ ትሞክራለህ እንጂ ድጋሜ ቤተሰብ መሀል በእህትማማቾች መሀል ገብተህ ቢታረቁ እኮ ደስ ይለኛል። ችግር የለውም ይታረቁ፣ ግን ይስማሙ። ያለው ነገር ውሸት ከሆነ ውሸት ነው ብላ ትናገር። አሁንም እኮ እሷን ነው መናገር ያለ። ገብቷል? ምንድን ነው የማዋሻው? እኔ ላይ አይደለም። እሺ አምጪው አለች። አምጪው አመጣዋለሁ። እሺ አምጪው ልጁን እንያው እስኪ አምጪው። የታለች? ባለፈው አለች። የታለች? አለች። አምጫት እኮ ቤት ከሆነች እውነትም እዚህ ከሆነች ይዘሻት ነኝ። ማን እንዳረሰሽ ማን እንደዳረሽ አናውቅም። እስኪ ልጁን አምጪው። ልጅ አንቺ አመጣታለሁ። ታመጣልሻለሁ። ልጅ አምጫት። ልጅ ያልሽውን ነገር እስኪ አምጫት። እሷም ትረጋጋ። ሌላ ሰው እንዲገባ ተርጎ እናታችን ልትሰማ ምን እንደምትታገል አሁን ማልቀስ አይደለም። ልጅ ከሌለሽ የለኝም ብለሽ እውነታውን ለህዝብም ተናገሪ። በቃ ከሌለሽ የለሽም አይደለ? ለምን ተዋሻለሽ? ውሸትሽ ከሆነ ውሸቴን ነው ብለሽ እኛንም እንረፍ። በቃ ውሸትሽ ከሆነ ንገሪ፣ ተልከሽም ከሆነ ንገሪ። ከእህትሽ አውጪው ነታው ስንት ቢከፈልሽ እንደሆነ አላውቅም። ይዘህ አውጪው ነታው። ምን አጥቼ ነው የሚከፈለኝ? እና ታዲያ ያልወደድሽው ልጅ ያላመጣሽው ከየት ነው ያመጣሽው? ከየት የመጣ ልጅ ነው? ከመቼው በፊት እኮ በስነ ስርዓት እንኳን ተረጋግተሽ ታናግሪ ፍላጎት የለሽም። ለመደባደብና ለመጮህ ነው የቸኮልሽ። አዎ ማምሽን ጃቁች እንደዚህ አትሁኝ። የማታውቂው ነገር አለ። ቢያንስ ተረጋግተሽ እንኳን እኔ ልታናግሪ አልሞከርሽም። ቀቀኝ ወንድሜ ቆይ ማታሻ እህቴ በእናትሽ ያለብሽን ብሽ ታውቂያለሽ። እሱ እንዳይነሳብሽ ነው ተረጋግተሽ። ለምን ተረጋግተሽ? ያወቅሽው ሰው ነገረኝ ብለሽ እኔ ለመማታት መጣሽ አይደል? አንቺ እንገናኛለን። አተርፊ እንገናኛለን። እንግዲህ ከቤተሰብ ማለት ምን እንደምታመጪ እናያለን። ሂጂ ግቢ፣ አንቺ ሂጂ። ስጦች እንዳላይሽ እህቴ በእናትሽ ተረጋጊ። አንተ አዋረደችን እንደዚህ አትሁኝ። አደራ ብዬ ካልከ እኔ እኮ ስራ አድጋለች። የነገረችኝ ሌላ ነው፣ አንቺ ያልሽኝ ሌላ ነው። እንግዲህ እስኪ እናወራታለን። ለታውንማ እናወራታለን። ከየት እንዳመጣችሁ እናያለን። ተጋጊ ምሳ በልተሽ ትሄጃለሽ። አይ ወይ ምሳ እቺ አናደደችኝ። እኔ አስተካክለውልኝ። አዋረደችኝ። እንደዚህ አትሁኝ። እኔ ቤቴ ሂጅ አርፋለሁ። እኔ እንደዚህ አትሁኝ። እሰራላታለሁ። እኔ አናግራታለሁ። ግን ቤት ሂጂ። አይ አርፈሽ ትሄጃለሽ። እኔ አድርስ። አንተ አልቻልካትም። አርፈሽ ትሄጃለሽ። እኔ አድርስሻለሁ። እኔ ቤቴ ሂጅ አርፋለሁ። ገና ምኑን አረፍ እኮ ማሚን ታገኘታለሽ። እውነታውን እኔ አሁንም እናቴ እንዳሰማ ነው የሆነ ነገር ትሆንብኛለች ብዬ እናቴ እንዳሰማ ነው። ዝም ነገር ነው ያስተካክለው። በእኔ ጣል ግን አሁን ነገሮችን አስተካክል። ህዝብ ፊት ውሸት ነው የሚለውን ነገር እንድትናገር ነው የምፈልገው። ውሸት ነው ብላ ችግር የለውም። እሱን አናግራታለሁ። ይሄ ምንም ልጅ ያመጣችው ከየትም ያመጣችው ይሄን ነገር ሐሰት መሆኑን ለህዝብ እንድታስተላልፍ ነው የምናገረው። ነገ እህትሽ እንዲህ ብላለች የሚባለው ነው እንጂ ልጅ አላት የሚባለው ነገር መስማት ይፈልጋል። ቤተሰብ ያሱ አንተንም ይመለከታል። እማማ ብትሰማስ? አንተስ እንዴት አላየህም? እኔስ ስራ ስራዬን ስለምለው እኔ ምንም ማውቀው ነገር የለም። አሁን ግባ።